በአዲስ አበባ ዩኒቨርሲቲ ከባድ ተቃውሞ ተቀሰቀሰ። በአዲስ አበባ ዩኒቨርሲቲ የተቀሰቀሰውና ጸጉራችን ችግር አይደለም በሚል መሪ ቃል የተሰማው የተቃውሞ ማዕበል በዩኒቨርሲቲው ታሪክ በቅርብ ጊዜ ከተነሱት አወዛጋቢና የብዙ ትኩረቶችን የሳቡ የለውጥ አጀንዳዎች ውስጥ አንዱ ነው። ይህ ውዝግብ የጀመረው ዩኒቨርሲቲው በቅርቡ ራሱን ችሎ መተዳደር ከጀመረ ጀምሮ አዲስ ያወጣው የተማሪዎችና የሰራተኞች የሥነ ምግባር ያለባበስና የጽዳት መመሪያ ተከትሎ ነው። በዚህ መመሪያ መሰረት የወንዶች ጸጉር ከ1.5 ሴንቲሜትር መብለጥ የለበትም የሚለውና የሴቶች ተማሪዎች ያለባበስና የጸጉር ቀለም ገደብ ከፍተኛ ተቃውሞን አስነስቷል። የዚህን ተቃውሞ ማዕበል ዝርዝር ምክንያቶች፣ የተማሪዎቹን መከራከሪያ ጉዳዮችና ስነ ልቦናዊ ኢኮኖሚያዊ አንድምታዎች በሚከተለው ሁኔታ በዝርዝር እንመረምረዋለን። የተቃውሞ ዋና ዋና መንስኤዎችና የተማሪዎች መከራከሪያ ሐሳቦች። ተማሪዎቹ ይህንን መመሪያ በጽኑ የተቃወሙትና ማይ ቦዲ ኢዝ ማይ ቾይስ እንዲሁም ጸጉራችንን ችግር አይደለም በሚሉ ሃሽታጎችና የተቃውሞ አቤቱታዎች ድምጻቸውን ያሰሙት በሚከተሉት ምክንያቶች ነው። የመጀመሪያው የኑሮ ውድነትና የኢኮኖሚ ጫና ሲሆን አንድ ወንድ ተማሪ የጸጉሩን ርዝመት ሁልጊዜ ከ1.5 ሴንቲሜትር በታች አድርጎ ለመጠበቅ ቢያንስ በ7 ወይም በ14 ቀናት መቆረጥ አለበት። በአሁኑ ወቅት በአዲስ አበባ የጸጉር መቆረጫ ዋጋ ከ300 እስከ 500 ብር ደርሷል። ይህ ማለት አንድ ተማሪ ለጸጉር ብቻ በወር እስከ 1000 ብር እያወጣ ነው ማለት ነው። በዚህ ምክንያት ከተለያዩ የሀገሪቱ ክፍሎች የመጡና በወላጆቻቸው ድጋፍ ወይም በጠባብ በጀት የሚተዳደሩ ተማሪዎች ይህንን ወጪ ከምግብ ከማባዣና ከትምህርት መርጃ ቁሳቁሶች ወጪዎች በላይ መሸፈን ከባድ የኢኮኖሚ ጫና ፈጥሮባቸዋል። ሁለተኛው ምክንያት የከፍተኛ ትምህርት ተቋማት ምህዳርና የግል ነጻነት። ዩኒቨርሲቲ የሐሳብ ነጻነት፣ የፈጠራ አቅምና የበሰሉ ወጣቶች የሚቀረጹበት የምሁራን መንደር እንጂ እንደ አንደኛና ሁለተኛ ደረጃ ትምህርት ቤት ወይም እንደ ወታደራዊ ማሰልጠኛ ተቋማት ተማሪዎችን በሴንቲሜትር እየሰፈሩ የሚቀጡበት ቦታ መሆን የለበትም የሚል ጠንካራ መከራከሪያ ነጥብ አንስተዋል። መጀመሪያ ዩኒቨርሲቲ ምን እንዲሆን ነው የሚጠበቀው? ዩኒቨርሳል ኖሌጅ ያለበት አጠቃላይ የዩኒቨርሲቲው ማህበረሰብ ደግሞ አምክናዊነት እንዲላበስ ነው። እንደው ሎጂካል ስፔስ መሆኑ ቀርቶ ለምንድን ነው ግን የጭቆና ማዕከል የሚሆነው? ዩኒቨርሲቲ ውስጥ ያለው ጭቆናና የምክንያታዊነት ተቋማቱ የምርምርና የሳይንስ ማዕከል እንደሆኑ ራሱ ያስረሳል። ጭቆና ስል እንዲሁ ኃይለ ቃል ለመስጠት አስቤ ሲሆን በትክክል ገላጭ ስለሆነ ነው እንዲምለው። የአዲስ አበባ ዩኒቨርሲቲ ተማሪዎች ጸጉራችን እንድንቆረጥ እያስገደዱ ነው ብለው ካምፔን ነገር ጀምረዋልና ለምን እንቆረጥ? የምንማርበት ዕውቀትና ጥበብ የተኮመኮመው ከጸጉራሞች እንጂ ከመላጦች ነው። ስርዓት፣ ዕውቀት፣ ጥበብ መለኪያ መስፈርቱ ጸጉሩ ቢሆን ኖሮ ማየም በነበሩ አንስታይን፣ ኒውተን፣ ቻርልስን ጨምሮ። በተለይም በድህረ ምረቃ ማስተርስና ፒኤችዲ ተማሪዎች የራሳቸው ቤተሰብና ስራ ያላቸው ጎልማሶች ጭምር በዚህ ህግ መገደዳቸውና በካምፓስ በሮች ላይ መፈተሻቸው ጉዳዩን አሳሳቢ አድርጎታል። የተፈጥሮ ጸጉር ልዩነትና የማንነት ማግለል። የተለያዩ የጸጉር አይነቶች እኩል የመቆረጥ እድል የላቸውም። ለአፍሮ፣ ለጥቅልልና ለኩርባ የጸጉር አይነቶች 1.5 ሴንቲሜትር ማለት በጣም አጭርና ራስን ቅልን የሚያሳይ በመሆኑ ህጉ የተፈጥሮን ስብጥር ያላገናዘበና የሰዎችን የግል ማንነት የመግለጽ መብት የሚጋፋ ነው የሚል ተማሪዎች እንደ መከራከሪያ ነጥብ ያነሳሉ። ሁለተኛው በካምፓስ ውስጥ የተፈጠሩ ተግባራዊ ችግሮች። ይህ መመሪያ መሬት ላይ መተግበር ከጀመረ ወዲህ በተማሪዎች የዕለት ተዕለት የትምህርት ህይወት ላይ የሚከተሉት ተጽዕኖዎች ታይተዋል። የመጀመሪያው ከትምህርት መስተጓጎል ነው። ሁለተኛው የትኩረት አቅጣጫ መዛባት። ዩኒቨርሲቲው ትኩረቱን በጥናትና ምርምር፣ በቤተ መጻሕፍት ማደራጀትና በዋይፋይ አቅርቦት ላይ ማድረግ ሲገባው የተማሪዎችን ጸጉር ርዝመት መለካት ላይ ማተኮሩ የትምህርት ተቋሙን ዓላማ ያቃልላል የሚል ወቀሳ አስከትሏል። ይህ በእንዲህ እንዳለ የዩኒቨርሲቲው አስተዳደር አቋምና የህጉ መነሻን ስንመለከት የዩኒቨርሲቲው አስተዳደር ይህንን መመሪያ ያወጣበት የራሱ ምክንያቶች አሉት። የመጀመሪያው የዲሲፕሊንና የሙያ ብቃት ማሳያ ሲሆን አስተዳደሩ ህጉን የደነገገው ተማሪዎች ወደ ስራው ዓለም ሲቀላቀሉ የሚጠበቅባቸውን ሙያ ያለባበስና የተስተካከለ ስብዕና አሁኑኑ እንዲለማመዱ ለማድረግ ነው። በተጨማሪ በካምፓስ ውስጥ ስርዓትን ለማስከበርና ተቋማዊ ገጽታን ለመጠበቅ እንደሚያግዝ ይገልጻል። ሁለተኛው በዋናነት እየተነሳ ያለው የተማሪዎች አማራጭ ሁኔታ ሲሆን ተማሪዎቹ ፍጹም የሆነ የሥነ ምግባር አልባነት ይኑር እያሉ አይደለም። ይልቁንም
ህጉ ምክንያታዊና ተለዋዋጭ እንዲሆን ነው እየጠየቁ ያሉት። ለዚህም ነው በተለያዩ ማህበራዊ ሚዲያዎች ዘመቻዎችና ፊርማ ማሰባሰብ የዩኒቨርሲቲው አስተዳደር የሚከተሉትን ማሻሻያዎች እንዲያደርግ እየወተወቱ ያሉት። ተማሪዎቹ የጠየቁት ማሻሻያ ቁጥር 1 የፀጉር ርዝመት ጣሪያው ወደ 5 ሴንቲሜትር እንዲያድግ። ይህ ዋና ጥቅሙ የኢኮኖሚ ጫናውን ይቀንሳል፣ ንጹህ ስልጡን ገጽታንም የማይነካ ተማሪ ይሆናል ብለው ወስነዋል። ሁለተኛው መመሪያው ከድህረ ምረቃ ተማሪዎች ላይ እንዲነሳ ማድረግ ነው። ትልልቅ ምሁራን የሥራ ባለቤቶች ያለምንም ሁኔታ መሸማቀቅ ትምህርታቸውን እንዲከታተሉ ያደርጋል ሲሉ ገልጸዋል። ይህ የተቃውሞ ማዕበል በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ባለው የተማሪዎች ነጻነትና በተቋማዊ ቁጥጥር መካከል ያለውን ታሪካዊ ፍጥጫ በድጋሚ ያሳየ ክስተት ሆኖ ቀጥሏል።